ምን አይነት ቀን ነው ዛሬ? ሐሙስ ነው። ሐሙስ የውመል ከሚስ እሱ ለስራ ፈቶች ነው። አይ ቦስ፣ ስራ ፈት የሚባለው እኮ ጤናውን እስኪያጣ ሰርቶ ባጠራቀመው ብር ጤናውን ፍለጋ የሚንከራተት ነው። እንዴት ማለት? ቦስ መጀመሪያ ብሩ ሲያሯሩት ጤናውን ያጣዋል። ጤናውን ሲያሯሩት ደግሞ ብሩን ያጣዋል። ከዚህ በላይ ስራ ፈት ማን አለ? ስራ ደስታን ከተሻማ ሴራ እንጂ ስራ አይደለም። ታዲያ ስራ የሚሰራው እኮ የሚፈልገውን ኑሮ ለመኖር ደስታ ለማግኘት ነው። አይ ቦስ፣ ብር በደስታ ይገኝ ይሆናል፣ ደስታ ግን በብር አይገኝም። እሱ እባክህ የድሆች መጽናኛ ነው። ሰው የሚፈልገውን መኪና ከገዛና ከነዳ የሚፈልገውን ቤት ከሰራ ከዚህ በላይ ምን አለ? አይ ቦስ፣ ዋ በልቷል። በቃ ዋ በልቷል። እንዴት? አሁን ያልካቸው ነገሮች ደስታ ያስገኛሉ ማለት ዘበት ነው። ብር አሁን ያልካቸው ነገሮች ሊገዛ ይችል ይሆናል። ሰው ይገዛል? አይገዛም። ምንም ነገር ደግሞ ያለ ሰው ባትሆን ጋሼ፣ እኔ እንኳን በአቅሜ ቤታቸው ቀብር የሆነባቸው ስንት ሰዎች አውቃለሁ መሰል። ያን የሚያክል ቤት የትልቅ ቤት ነውስ ብቻቸውን የሚያድሩበት አለ ሰው። እሱስ እውነትህን ነው ጋሼ። ሀብት ደስታ የሚሰጠው ለሰዎች ሲሰጡት፣ አቅም ለሌላቸው ሰዎች ኢንቨስት ሲያደርጉት ነው። እንዴ ሰው እንዴት ለፍቶ ተግቶ የሰራውን ገንዘብ ዝም ብሎ ለማንም ሰው ይሰጣል እንዴ? ቦሴ እስቲ ዞር ዞር ብለው ይመልከቱ። ሁላችንም እኮ የተፈጠነው አንዳችን ነው። ለምሳሌ እኔን አታዩኝም? ጫማዎት ቆንጆ እንዲሆን እኔ ለእርሱ አስፈልጎታል። እኔ ደግሞ ላይፌ ቆንጆ እንዲሆን እርሱ ያስፈልጉኛል። እሱስ እውነትህን ነው። እና እርሱ የሚያስፈልገው ደግሞ ሌላ ሰው ይኖራል። ለዛም ሰውም ደግሞ ሌላ ሰው። ጥሩ እንቅልፍ መተኛት የምትፈልግ ከሆነ ቦስ እጃቸውን ለዘረጉልህ ሰዎች ኢንቨስት አድርግ። ሞክረው፣ አትጸጸትበት። አንተ ብለው ካዳመጡ ቀኑን ሙሉ ታወራለህ። እንካ ደርሰህ ልቁረጥ። ቀልድ አንተ። ለዚህ እኮ ነው ደንበኛ የሆንኩት። ታዲያስ ቦስ ለ10 ዓመት እርሶ የሚያስተዳድሩትን ፎቅ ተደግፌ ቦረሽኮት እኔ ያደረው እንዴ ያለው? እውነትህን እኮ ነው። ይህ ህንጻ ከቆመ ጀምሮ አንተ ነህ እኮ እዚህ ቁጭ ብለህ የምትሰራው። ታዲያ ለማንኛውም ለሰጠኝ ምክር አመሰግናለሁ። አየህ ቦስ፣ እኔ በመስጠቴ አንተ ተደሰትክ። ታዲያ ቦስ እኔ የመከርኩበት ክፍያ እንዴት ነው? ቀልድ አንተ።